ሰላም ሰላም ዩቲዩብ እንደምናችሁ እንደምንከረማችሁ። እስኪ ዛሬ ደግሞ ቆንጆ የሆነ የኦሬንጅ ኬክ ለቡና ቁርስ እንሰራለን። 2 እንቁላል እና 125 ሚሊ ስኳር አድርጌያለሁ። የተፈጨ ፓውደሩ ቢሆን ቆንጆ ይሆናል። እኔ ስለሌለኝ ይሄን ተጠቅሜያለሁ። ከዛ ሁለቱን በደንብ ሚክስ ካደረግን በኋላ ደግሞ በደንብ ስኳሩ በደንብ መፈጨት አለበት። ከዛ በኋላ ደግሞ ዘይታችንን እንጨምራለን። 125 ሚሊ ዘይት ነው የተጠቀምኩትኝ። ከዛም በኋላ እሱን ሚክስ ከዛ ኦሬንጅ ጁስ አንድ ኦሬንጅ ነው የነበረኝ። አንድ ኦሬንጅ እና ግማሽ ብርጭቆ ሚሪንዳ አቀላቅዬ አድርጌያለሁ። እዚህ ጋር ደግሞ 15 ሚሊ ቫኒላ ፈሳሹን እንደገና ፓውደሩም ካላችሁ እሱንም መጠቀም ትችላላችሁ። እኔ ፈሳሹን ያለኝ የምወደው ይሄን ነው፣ እሱን ተጠቅሜያለሁ። ከዛ ደግሞ ዱቄት ኦል ፐርፐስ ፍሎር የሚባለውን ኖርማል ኬክ ዳቦ የምንጋግርበትን ዱቄት 3 ካፕ ነው የተጠቀምኩት። ያ ማለት አንዱ 250 ሚሊ ነው፣ አጠቃላይ 750 ሚሊ ማለት ነው። ይሄ በግራም ንገሪኝ ካላችሁ ወደ 475 ኦልሞስት 500 ሊገባ ነው። ስለሞላውት 500 እንኳን ብትሉት ግማሽ ኪሎ ተጠቅሜያለሁ ማለት ነው። እሱም በደንብ እናዋህደውና በማንኪያ ኦር በማማሰያ ነገር ቢሆን የተሻለ ይሆናል። በደንብ ዱቄቱ ከገባ በኋላ መመታት የለበትም። እንቁላሉን ብቻውን ነው በደንብ ከዘይት ጋርና ከስኳር ጋር መምታት ያለባችሁ እንጂ ቢት አታረጉትም። እንዳያችሁት እኔ በጣም በስሱን የጓጎለ ካለው ብዬ ነው 3 ካፕ ስለተጠቀምኩኝ በእንቁላል መምቻ የመታሁትኝ ማለት ነው። እና ደግሞ 2 ሎሚ ተጠቅሜያለሁ። 2 ያረኩትኝ እናንተ አንድ ማረግ ትችላላችሁ። ሎሚ በጣም ስለምወድ ነው። ሳልቀርጸው ደግሞ ረስቼዋለሁ። የሎሚ ፍቅፋቂም አድርጌያለሁ። እዚህ ጋር ፓትራችንን ዘይት እንቀባለን። ከዛ ዱቄት እናረጋለን እንዳይዝብን። ሁሉንም አንድ ላይ መታ እናረጋዋለን። በእጃችን መታ እናረጋውና ሁሉም ቦታ እናዳርሰዋለን። ከዛ የኬካችንን ሊጥ በዚህ መልኩ ወደ ፓትራችን እንገለብጣለን ማለት ነው። ከዛ ሰሊጥ ስለምወድ ሰሊጥ ተጠቅሜያለሁ። እናንተ ለውዝ ማረግ ፒስታቹ ማረግ ትችላላችሁ። እኔ ሰሊጥ ያው በጣም ስለምወድ ነው። እና በዚህ መልኩ ደግሞ ወደ ኦቨን ጨምሬያለሁ። ኦቨናችሁ እንደ ኦቨናችሁ ይለያያል። በአንድ በኩል ኬክ ካያችሁት እኩል ሳይዝ አልመጣም። ልጄ ብረቱ ላይ ቆሙበት ትንሽ ወደ አንድ ሳይድ በዛ ብሏል፣ በአንድ ሳይድ ደግሞ ትንሽ አንሶብኛል ማለት ነው። እዚህ ጋር ከላይ የምጨምረው ነገር ማር ተጠቅሜያለሁ። መጀመሪያ አቅልጬ ማሩን ቆስከታችሁ አቅልጡትና ማር ከፈለጋችሁ ደግሞ ስኳር አቅልጣችሁም ትችላላችሁ። የፈለጋችሁትን መጠቀም። ይሄ ፓትራ የያዘውን አድርቄው ነው እንደዚህ ከላይ የምነሰነሰው። ደስ ይለኛል። ያው የኬኩ ፓርት ነው፣ ስለዚህ ደስ ይላል። ጣዕሙ በጣም ደስ ይላል። እንግዲህ ኬኬ በምታዩት መልክ ቆንጆ ሆኖ ነው። አበሳሰሉም እዛው ፓትራ ላይ እያለም ስላልቀረጽኩት ነው። በስቴኪን ያው ስትነኩት ሊጥ ካለው አልበሰለም ማለት ነው። ከሌለው ያው ቆንጆ ሆኖ በስሏል ማለት ነው። እዚህ ጋር ይኸው ቡናችንን ፏፈሽ አድርገናል። ይኸው ኬካችን በክብር ተቀምጣለች። ስለዚህ አሁን ደግሞ እስኪ ቁርሰን ደግሞ እንያት ማለት ነው። ዛሬ እናንተም ከኔ ጋር ሆፕ አብራችሁ እንደምትበሉ ተስፋ አደርጋለሁ። እንደምትሰሩትም ደግሞ ቀላል ነው፣ ብዙም ነገር አይፈጅም። 2 እንቁላል ነው፣ ብዙም ነገር አልተጠቀምኩም። የዋት ኬካችን ስታምር ሚሪንዳውም አይ ቲንክ ቆንጆ ቀለም ሰጥቶታል ብዬ አስባለሁ። ግን እውነት ለመናገር ሚሪንዳ ትንሽ ነው ያደረኩት፣ ግማሽም አይሞላም፣ ብዙ የነበረችኝ ነው። እና ይሁት በጣም ሶፍት ነው በእጅ እንኳን እንደዚህ ሳረገው። ጣዕሙ ደግሞ በእውነት በጣም ቆንጆ ነው። ሁላችሁም ሰርታችሁ ተመገቡት። ወዳችኋለሁ። እስከ ሳምንት። መልካም ቀን። በሳምንት 2 ቀን እለቃለሁ። ባይ ባይ። መልካም ቀን።